ምን ጀመረ ምን ሆነሽ ደግሞ ምናምን god damn I'm tired of your fucking culture man I'm tired of this shit wake up ለምን ኢንተርናሽናል ያልሆኑ ይመስላችኋል እዚሁ ለዚሁ እየተያያዝን ነው እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያህል ተኩል መሆን አለብኝ ጋይስ ምናልባት በተፈጠረው ነገር ግር ብሏችሁ ሊሆን ይችላልና ኮንፈርምድ መረጃ ልሰጣችሁ ነው እኔም በውስጥ መስመር አንዳንድ ሰዎች ጋር ልኬ ነበርና ሶፊም የተጣራ መረጃ ኮንክሪት የሆነ መረጃ አግኝታለች ላይቭ ነበረች ግን ላይቭዋ ተቋርጧል ጃኒ የመኪና አደጋ ደርሶባታል ባጭሩ ነው የምነግራችሁ ጃኒ የመኪና አደጋ ደርሶባታል በጣም አሁን ደህና ናት እሷ ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቱሳላ የሚባለው የአዶናይ ወንድም ነው እሱ ትንሽ እግሩ ላይ ጉዳት ደርሶበታል ጃኒ በጣም መጠነኛ ጉዳት ነው የደረሰባት ምንም የዚህን ያክል ሆስፒታልም አልቆየችም ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታውና ያለው ሁኔታ ያ ነው ጃኒ ቤት ነው ያለችው ከዛ ይዘለለ ሌላ ነገር የለም ምንም የተፈጠረ ነገር የለም ያው ጉዳት አለ ያው መኪና ሲጋጭ ያው የተጋጨ ነው ያለ ነው እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተጎድቷል ያለው መረጃ ይሄ ነው አዶናይ የለም አዶናይ እዛ መኪና ውስጥ የለም ለዚህ ጃኒዬ በጣም እንወድሻለን በቃ ቀላሉን ያደርግልሻል ሁሉ ነገር ይስተካከላል ወደ ስራሽ ትመለሻለሽ አንቺ ጠንካራ ልጅ በጸሎት እናስብሻለን thank you very much ሌላ ምንም የተፈጠረ ነገር የለም አትወጅና ባበሩ ልላችሁ ነው የመጣሁት thank you 4 ኪሎ የኃይለ ሥላሴ መቀመጫ 4 ኪሎ የደርግ ቤተ መንግስት 4 ኪሎ የኢሃዲግ ቤተ መንግስት እግዚአብሔር አለኝ የምድሪቷን ታሪክ መቀየረው አለኝ አዲሱ ቤተ መንግስት አልቋል አይደለም በቃ የ4 ኪሎ ዘንዶ ሞተ ቤተ መንግስቱ ከ4 ኪሎ ይወጣል ኢትዮጵያ ትፈወሳለች ጠቅላይ ሚኒስትር ዶክተር አብይ ጨምሮ የከተማችንን ክቡር ከንቲባ ወረዳ ላይ ያሉትን ክበቧቸው አካባቢው ላይ ያሉትን ክበቧቸው በመሪዎች ላይ በጠቅላይ ሚኒስትር ላይ በከተማ ከንቲባዬ ላይ በክልል ፕሬዝዳንት ላይ የተሰራ መሳሪያ አላስነካም መሪን አላስነካም አገልጋዮቼን እነሱን በደሙ ስሸፍን ኢትዮጵያን ነው መሸፍነው አሁን ሁሉም ሰው መስፍን ቀጣይ ማንን ቻሌንጅ ያደርጋል የሚል ጥያቄ ነው እዚች ጋር ጌቾስ ምን ታስባለህ ለዚህ ውድድር ደና ከአፍሪካ አሪፍ ቦክሰኛ ብታመጣልኝ ደስ ይለኛል አብራምን አይመጥን እውነቴን ነው ጉድ ኤቭሪባዲ እንዴት ናችሁ ዛሬ የምንገኘው ከሻምፕ መስፍን ብሩ ጋር ነው የምንገኘው ቴንክ ዩ ስላገኘው በጣም ደስ ብሎኛል አመሰግናለሁ በጣም የፋይቱ ቀን ሜዳ ውስጥ የሚገርም ጨዋታ አሳይታችሁን ስታበቁ ከዛ በኋላ ደግሞ የሚገርም ፍቅርና ክብር አስተማራችሁንና በመጀመሪያ በመላው ኢትዮጵያ ህዝብ ስም ቴንክ ዩ ማለት ፈልጋለሁ እኔም አመሰግናለሁ በጣም የመጀመሪያ በዚህ ጨዋታ ላይ ልታመሰግነው የምትፈልገው ሰው ካለ አዘጋጆቹን ማመስገን ፈልጋለሁ ጓደኞቼን አሰልጣኞቼን እንዲሁም ደግሞ ደጋፊዎችን ሁሉ በጠቅላላ ክለቤን ማመስገን ፈልጋለሁ አሁን ሁሉም ሰው መስፍን ቀጣይ ማንን ቻሌንጅ ያደርጋል የሚል ጥያቄ ነው በጣም ብዙ ሜንሽን የሚደረግም ነገሮች ታያለ ብያስባለሁ ስለ ቀጣዩ ፋይት ከ4 ወር በኋላ ስለሚኖረው ታስባለህ እዚች ጋር ጌቾስ ምን ታስባለህ ለዚህ ውድድር ደና ከአፍሪካ አሪፍ ቦክሰኛ ብታመጣልኝ ደስ ይለኛል ያ ነው ፕላን በነገራችን ላይ በውስጥ እየላኩልኝ ያለ ሰው አለና ከዚህ በፊት ጨዋታ አድርጋችሁታል ጣይ እንግዲህ ንገሪ አብራም ምን አይመጥን እውነቴን ነው በፊት የሆነ ጨዋታ ከሱ ጋር ያደርጋችሁት አይቷል አለ ያውቀዋል አዎ ስፓሪንግ ላይም ተገናኝተናል 3-4 ጊዜ ምን እንደተፈጠረ ያውቀዋል እዛ ሰዓት ላይ እኔ የሰራኋቸው አንዳንድ ስህተቶች አሉ 71 ላይ መምጣት ከቻለ እስቲ አሁን ላይም ይሄን ጥያቄ ይጠይቁሃል እሱ አይደለም ደጋፊዎቹ ከጠየቁ ማየት የምንፈልገው ቀጣይ የመስፍን ብሩና የሱን ነው የሚሉት በጣም ብዙ ሰዎች አሉ ደጋፊዎቹ ከጠየቁ ምናልባት እንትን ይከብደኛል እሱ ይሄን ጥያቄ ቢያነሳ እሱ በሚገባው ቋንቋ ነግረው ነበር እሱ ቢጠይቅ ብለን ብናስብ ማለት ነው እሱ ቢጠይቅ አሁን ላይ ኢቭን ክለብ ላይ ራሱ ፊት እየሆነ አይደለም የባለፈው ጨዋታውን አይቼዋለሁ በጣም እኔ ከማውቀው አብርሃም ሌላ ሰው ሆኖብኛል እዛ ኮንዲሽን ላይ አይደለም እኔ ግን ብቁ ነኝ እግዚአብሔር ይመስገን ደህና ነኝ እሱ አይመጥንም ሌላ ፋይተር ማለት አዎ ኢንተርናሽናል ደህና ከውጪ ከአፍሪካ ሀገር ቢያመጡልኝ ሚስማማኝ እሱን እመርጣለሁ ከውጪ በጣም የሚያረግህን ሰው ካመጡልኝ ምንድነው የምታረጉት አሸንፈዋለሁ
ቻም ቴንክ ሶ ማች። በቀኑ ከኔ ጋር ልትደባደቢ ስትመጪ እንደዚህ ነው ሹሩባ ተሰርተሽ መምጣት ያለብሽ። ለምን በቃ ልታሸንፊ የምችው እንደዚህ አማለሽኝ እንዲህ ቆንጆ ሆነሽ ስትመጪ ማሻአላ እንዴት እንደምታምሪ የኔ ማር እንዲህ ሆነሽ ነው እሺ መምጣት ያለብሽ። ከዛ በኋላ ጉድ ተሰርቼ ነበር ትያለሽ ማለት አገኘሽ በቁ የኔ ቆንጆ የኔ ማር። ሳይዶ ማርሻል ይኸውልህ በየሰፈር የማብራት ፖልና ማለት ነው ቦልኬት በየሰፈሩ ጨርሳል። አሁን ማለት ነው አንበሳ መጥቶ ላልገጠመው አንተ የጉራጌ ክትፎ ማለት ነው በቅቤ ጠጥተህ ነው የወፈርከው እንጂ ብሎኬትና ፖል በመታ አይደለም የወፈርከው። እስቲ ፖልና ብሎኬት መተህ ኮፈርክ አሳየው። ይሄው አንበሳ መጥቶልሃል። እኔ የትላንቱን ቦክስ ሁላችሁም ሰው አይታችሁታል። እኔ የተሸነፈው ልጅም ከሻይዶ ማርሻል ጋር እንዲገጥም መድባለሁ። ያሸነፈው ልጅም ከሻይዶ ማርሻል ጋር እንዲገጥም መድባለሁ። ምክንያቱም ይሄ ኢትዮጵያ ውስጥ ኢንተርናሽናል የቦክስ ውድድር መሆን አለበት። ይሄ የትላንቱ የሚገርም ነው። ዓለም ላይ ያለው ብዙ ሰው አይቷል እና ይሄ ኢትዮጵያ ውስጥ ትልቅ ነገር ሆኖ ነው የመጣ ያለውና ሁላችሁም ወጣት የሆነ ይሄ ቦክስ ላይ ምናምን ስፖርተኛ የተባለ ሁሉ ኢትዮጵያ ውስጥ ይሄን ነገር በጣም ትልቅ ኢንተርናሽናል በዓለም ዙሪያ በኢትዮጵያ ከኢትዮጵያ ውጪ እኮ ልትሄዱ ትችላላችሁ። ይሄ የሚገርም አጋጣሚ ነው። ያኛውም አሸንፏል፣ የኛው ተሸንፏል። ምርጥ ነው። ምክንያቱም ይሄ ጅማሬ ነው። ያሸነፍከው ልጅም ጀግና። ይሄ ኢትዮጵያ ውስጥ ትልቅ ስራ ነው። ጅማሬ ነው። የተሸነፈውም ጅማሬው ነው። ለሁለቱም ጅማሬ ነው። ይሄ ኢትዮጵያ ውስጥ የመጀመሪያ ፍልሚያ ነው። ገና ከዚህ በኋላ ያድጋል። እናንተ እንደ ጅማሬ ይዩት በቃ እና ሀሳብ ወደፊት ኢንተርናሽናል መሆን አለበት የቦክስ ውድድር ኢትዮጵያ ውስጥ። ሳይዶ ማርሻል ተዘጋጅ። አንተ በቅቤ ወፈረ ካልሆነ በጂንና በስፖርት ያመጣ ካልሆነ በቦክስ ከሆነ ግጠማው አንበሳ መጥቶላል። ሁላችሁም ሼር አድርጉለት። In the Nacho Ethiopians. Hello Ethiopians, I'm coming there at Addis Ababa at the ASMIS Summit on the 6th of May 2026. See you there. Come one, come all. Yo, what's up, Ethiopia? Just know we are coming. We are on our way. As we are seeing the passport side. Yeah. So, see you there, guys.